ሸሩን ስማ መጀመሪያ ማአንተ ቢኒዕመቲ ረቢከ ቢመጅኑን የሚለውን ሸሩን በኋላ ትሰማለህ ትደርስበታለህ። እሱ ምንድነው? ወየቁሉነ ኢነሁ ለመጅኑን። ቁርአን አጂብ። ኢብራሂምን እናንሳ። ኢብራሂም አለይሂ ሰላም ኢብራሂም ሱረቱ ሹዓራ ላይ ዱዓ ሲያደርግ እናያለን። ኢብራሂም አለይሂ ሰላም ሱረቱ ሹዓራ 82ኛው አያ ወለዚ አጥመዑ አንየግፊረ ሊ ረቢ ኸጢአቲ የውም ዲን። የሂሳብ ቀን ወንጀልን የግፊረ ሊ ይሰመርበት የግፊረ ሊ ይምረኛል ብዬ ጌታዬን ጥሙዕ አለኝ። አይ ሃቭ ሆፕ ተስፋ አለኛል። ኢብራሂም አለይሂ ሰላም ተስፋ አለኝ። መልእክተኛው ምን አላቸው አለይሂ ሰላቱ ወሰላም? ሱረቱል ፈትህ ኢና ፈተሕና ለከ ፈትሐን ሙቢና ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸር። ኢብራሂም ገና ጥሙ ላይ ነው ያለው፣ ተስፋ ላይ ነው ያለው ኢብራሂም አለይሂ ሰላም። ሱረቱል ሹዓራ ላይ ይሄማ ጉድ ነው። ሱረቱል ሹዓራ ላይ ኢብራሂም ዱዓ አደረገ። ምን ወጀዐሊ ከኢብራሂም አለይሂ ሰላም ከመወዳቸው ዱዓዎች መካከል ወጀዐሊ ለኔ አድርግልኝ ሊሳነ ሲድቅን ፊል አኺሪን ወደፊት በሚመጡ ትውልዶች የኔን ስም መወሳት ዝናዬን ክብሬን ከፍ መደረግ ምላሳቸው ላይ አድርግልኝ። እኔ ኢብራሂም አለይሂ ሰላም በጣም ነው የምወዳቸው፣ በጣም ነው ማደንቃቸው። ፌመስ አርገኝ ብለው ዱዓ አድርገዋል። ወላሂ ቁርአን ውስጥ ነው ያለው። ምን አርገኝ ብለው ፌመስ ፌመስ መሆን ታዋቂ ሰው መሆን ለመልካም ነገር የምትጠቀምበት ከሆነ እጅግ በጣም የሚጠቅም ነገር ነው። በጣም ጉልበት ያለው ነገር ነው። በተቃራኒውም ታዋቂ ሆኖ ለክፉ ነገር ከተጠቀመው አደጋው እንደዛ ነው። ለማንኛውም ግን ኢብራሂም የሚገርም ተሳካላቸው እና ተሹድ ላይ اللهم صل على نبينا محمد وعلى آل محمد كذا كما صليت على إبراهيم እና በዚህ ዱዓ አማካኝነት ኢብራሂም በየሰላቱ ከችልላል ማለት ነው። በስሙ በጣም ነው የተመቸኝ ዱዓ ማሻአላህ። ኦኬ ወጃሊ ሊሳነ ሲድቅን ፊል አኺር ለካ ተለምኖ ፌመስ ይኮናል። መልእክተኛው ምን እንዳለ ተመልከተ አለይሂ ሰላቱ ወሰላም ወረፈዕና ለከ ዚክረክ ቢዱን ሱአል ኢብራሂሙል ኸሊል ነቢይል ጀሊል ሰአለ ረበሁ ጌታውን ጠየቀ ፌመስ አርገኝ ብሎ ክብሬን ከፍ አርግልኝ በሚመጣው ትውልድ አንደበት ላይ አርግልኝ ብሎ አንተ ሳትጠይቅ ቢዱን ሱአል ይሰጣል። ወረፈዕና ለከ ዚክረክ ያ አላህ በጣም የተመቸኝ። እሺ ሰዓት ስለሌለን ሎጥን ላንሳው። ሎጥና አሁን ረሱል ምን ልትነል ነው? ሎጥ አንድ የሚገርም ነገር ልንገራችሁ። ሱረቱል አንከቡት ምዕራፍ 29 ላይ የሎጥ አለይሂ ሰላም ታሪክ እንዴት እንደተወሳ ላንሳላችሁ። ወለማ ጃአት ሩሱሉና ኢብራሂም ቢልቡሽራ መልእክተኞቻችን ማለትም መላእክቶች ወደ ኢብራሂም ዘንዳ ብስራት ይዘው መጡ ትወልዳለህ ብለው ሊያበስሩት። እናም ቃሉ እንዲህ አሉ ኢና እኛ ዴፊኒትሊ ሙህሊኩ አህሊ ሃዚሂ ልቀርያ we are about to destroy the people of this city የዚችን ከተማ ህዝቦች ልናወድመው ነው። ምክንያቱም ካኑ ዛሊሚን ዛሊም ስለሆኑ። ቃለ ኢብራሂም እኮ ያ አላህ ኢብራሂም አለይሂ ሰላም ቃለ ለመልእክተኞቹ ምን አለ መሰለ ከተማ እናወድማለን ሲሉት ቃለ ኢነ ፊሃ ሎጥ እኮ በውስጡ አለ። ሎጥ የሎጥን ከተማ እናፈርሳለን ህዝቡን እናወድማለን ሲል ወዲያውኑ ኢብራሂም ዘመዴ ነው ያለው። በነገራችን ላይ ዘመዴ ማለት ችግር የለውም አሪፍ ዘመድ ካለ ማለት ነው። ምን ነው ዘመድ ላይ ቀስቀዛላሽ ዘመዴ ኧረ ከዛ መልእክተኞቹ ማለትም መላእክቶቹ እናውቃለን ማን እንዳለ እና ግን እናወድማቸዋለን። ሄዱ ህዝቡን አወደሙት። አሁን ጥያቄ ልጠይቃችሁ፣ የሎጥን ህዝብ ያወደሙት ሎጥ ኖሮ ነው አይደለም? ሎጥ ነበር አልነበረም? ነበር። ሳሌሕም ህዝቡ ሲወድም ነበር። ሹዓይብም ህዝቡ ሲወድም ነበር። ሉጥም ነበር። መልእክተኞቹ
መልእክተኞቹ እያሉ ነው ያወደማቸው አላህ ተዓላ። መልእክተኛው ምን እንደሚላቸው ፊ ሱረቱል አንፋል አላህ ሐጃ የለውም ማለት ነው። መልእክተኞች እያሉ ህዝባቸውን ሊያወድሙ ይችላል። ታሪክም ቁርአን የሚነግረን ያን ነው። መልእክተኛውን ግን ሱረቱል አንፋል 33ኛው አያ ላይ ወማ ካነ አላሁ ሊዩዐዚበሁም ማ ሁወ ሰበብ ያ ረብ ወአንተ ፊህም። አላህ በፍጹም የቁረይሽ ህዝቦችን አያወድማቸውም። he will never ever gonna do that አያደርገውም። what is the reason? አላህ ለምንድን ነው የቁረይሽ ህዝቦችን የማያፈርሳቸው? ምክንያቱ ምንድን ነው? ምክንያቱ ወአንተ ፊህም ነው የሚለው፣ አንተ በመሃላቸው። አይገርምም? መልእክተኛው አለይሂ ሰላቱ ሰላም በመሃላቸው መገኘታቸው ለቁረይሽ ህዝቦች በአላህ ልክ እንደ ቀደምት ህዝቦች እንዳይጠፉ ምክንያት ሆነዋል። ቁረይሽ ታድላለች ወላሂ። በጣም እኮ የሚገርም እኮ ነው፣ የሚገርም እድል ነው። ወአንተ ፊህም አለ። ሱብሃንአላህ። ሁለት አያቶችን ወደ እናንተ አሻግሬ አጠቃልል ሰላሉኝ ዘርግቼው ይሄዳል። መልእክተኛው አለይሂ ሰላቱ ሰላም ሲሰደቡ፣ መልእክተኛው አለይሂ ሰላቱ ሰላምን ሲያንቋሽሹ እኛ ምን እናርግ? ባይዘው ከኛ በፊት ረሱል ምንድን ያደረጉት? ከዛ በፊት ረሱል አለይሂ ሰላቱ ሰላም ካራክተር አሳሲኔሽን የእሳቸውን ስም የሚያጠለሽ በል እንደውም ከዛ በላይ የእሳቸውን የዕለት ተዕለት ስራ የገነቡትን ኢስላምን ለማፍረስ በሁሉም አይነት ፖለቲካዊም፣ ኢኮኖሚያዊም፣ ማህበራዊም ስለንቦናዊም ጫና ሲያደርጉ ለነበሩት ምን አይነት ስትራቴጂ ነው አላህ የሰጣቸው? እኔ አንድ ነገር ልንገራችሁ ወንድሞቼ እህቶቼ፣ በተለይ በእድሜ የምትመስሉኝ ዘሸባብ የሆናችሁ ለዲናችሁ ፍቅር ያላችሁ አቃለው ለመልእክተኛው አለይሂ ሰላቱ ሰላም አንከንዲሽናል የሆነ ተፈጥሯዊ ፍቅርና ክብር እንዳላችሁ አቃለሁ። ነገር ግን እንደዚህ አይነት ነገሮች ሲፈጠሩ እኛ እንዴት ነው ዲል የምናደርገው? አሁን እኔ የህግ አካሄድን በተመለከተ እዚህ አላወራም። ምክንያቱም ከኔ የበለጠ በእውቀቱ በዘርፉ እውቀት ያላቸው ከኔ የበለጠ መናገር አቅጣጫ ማሳየት የሚችሉ ምሁራኖች ስላሉ እሱ የኔ ድርሻ አይደለም። የኔ ድርሻ ከቁርአን እይታ መጠቆም ማሳየት ብቻ ነው። እንደዚህ አይነት ነገር ሲፈጠር የመጀመሪያ ማወቅ ያለባችሁ ነገር ማንም ሰው እዚህ ምድር ላይ ምንም ያምልክ ምንም ለሚያምንበት ነገር ስሜታዊ ቁርኝነት አለው። ማንም ሰው አንድ። ሁለተኛ ትላንት የነበረ ዛሬም ያለ ወደፊትም ያለ ነገር ነው። ዲናችንን አታክ ማድረግ፣ ረሱልን ማጥቃት፣ ካራክተር አሳሲኔሽን። አላህ እኮ ቁርአን ውስጥ ማደለ ሳሂቡኩም ወማ ገዋ ወማ ሳሂቡኩም ቢመጅኑን እያለ እኮ ምን ላይ ሲሰጥ አይተናል። ያ ማለት መልእክተኛው ኖረው አስበዋል እብድ ናችሁ እየተባሉ እየተሰደቡ መልእክተኛው ይሰማሉ። ቁርአን ውስጥ ተጽፏል፣ እያነበቡት ነው። በነገራችን ላይ በጣም ከባድ ነገር ነው። አሁን አንተ 10 ጊዜ አንተ እብድ ነህ ይሉሃል የሚል ጽሁፍ ተሰጥቶ ስታነበው እብድ ነህ ይሉሃል። እብድ ነህ ከባድ አይደለም? ከባድ ነው እኮ ግን ቁርአን ውስጥ አለ። ያ ማለት ምን መሰለህ? ትላንት አለ፣ ዛሬም አለ፣ ወደፊትም ይኖራል። አንተ ብልጥ ሆነ how I'm going to deal with this situation እንደዚህ አይነት ሁኔታ ሲፈጠር እንዴት ነው እኔ ዲል የማደርገው? በቃ እንዴት እንደምታደርገው ልንገር። ሱረቱ ጣሪቅ የሚባል ሱራ ታውቃላችሁ? ምን ይላል መሰላችሁ? ሱረቱ ጣሪቅ ላይ ለማንኛውም ኢነሁም የኪዱነ ከይዳ ይላል። እነሱ ያለማቋረጥ ሴራ ያሴራሉ። ከሴራቸው መካከል አንዱ ነብዩ ስም ማጠልሸት ነው። አለይሂ ሰላቱ ወሰላም ሰሉ ዐለ ነብይ። ያለማቋረጥ ከይዳ አላቸዋል። እና ምን ይሁን? ኢነሁም የኪዱነ ከይዳ፣ ትላንትም ዛሬም ወደፊትም ኢነሁም የኪዱነ ከይዳ። ማዛ ነፍዐል፣ እኛ ምን እናደርግ? ወይ እናንተ የእናንተ ድርሻ ቆይ ነው ያለው። አትፍጨርጨር፣ ቆይ ወአኪዱ ከይዳ I'm going to take care of it። አላህ ነው ያለው። አላህ ነው ያለው። ኢነሁም የኪዱነ ከይዳ ያ ረሱሉላህ፣ አንተ መልእክተኛ ለከይድ ተዘጋጅ አላላቸውም ወይ? አንተ ወአኪዱ ከይዳ፣ እኔ የነሱን ሴራ የሚያፈርስ እቅድ አለኝ አለ። ታዲያ መልእክተኛው ምን ያደርጉ? ፈመሂድ ልካፊሪና አምሂድሁም ረወይዳ። በነገራችን ላይ ቁርአን ውስጥ መልእክተኛው ማለት ነው
በጣም ነው አላህ ሪላክስ የሚያደርጋቸው። ለካፊር ትንሽ ጊዜ ስተዋል ሪላክስ ያርጉ። እኛ ፋታ አንሰጥማ። ለምንም ነገር ፋታ አንሰጥም። ሪላክስ በልና ከዛ ከሱረቱ ጣሪቅ